ለረመዳን ጾም ጨረቃን ለምን ትታያለች? የጨረቃ ካላንደር የጨረቃን ዑደት ቅርጽ የመቀየር ሂደትን መሠረት ያደረገ ነው። አዲስ ጨረቃ ስትወጣ ጀምሮ ሙሉ ጨረቃ ሆና መልሳ እስከምትጣፋበት ያለው ጊዜ አንድ የጨረቃ ወር ይባላል። በግምት 29.5 ቀናት ይፈጃል። 12 የጨረቃ ወራት በድምሩ ወደ 354 ቀናት ገደማ ይሆናሉ። አብዛኛው ዓለም የሚጠቀመው የፀሐይ ካላንደር መሬት ፀሐይን ዞራ ለመጨረስ የሚፈጅባትን ጊዜ 365 ቀናት መሠረት ያደረገ ነው። አንድ የጨረቃ ወር በትክክል 29.5 ቀናት ስለሚፈጅ በካላንደር ላይ ግማሽ ቀን ብሎ ማስቀመጥ አይቻልም። ስለዚህ አንድ የጨረቃ የሂጅራ ወር 29 ወይም 30 ቀናት ብቻ ይኖሩታል። ወሩ 29 ይሁን 30 ቀናት የሚታወቀው አስቀድሞ ሳይሆን በወሩ መጨረሻ ላይ ጨረቃን በአይን በማየት በመቃኘት ነው። ከረመዳን በፊት ባለው ወር ሻዕባን በ29ኛው ቀን ምሽት ላይ ፀሐይ እንደጠለቀች ወደ ምዕራብ አቅጣጫ በመመልከት አዲሷን ብቅ የምትል ቀጭን ጨረቃ ሂላል ይፈልጋሉ። ጨረቃዋ ከታየች አዲሱ ወር ረመዳን ገባ ማለት ነው። በማግስቱ ጠዋት የረመዳን ጾም ይጀምራል።